መንገዱ ቀጥ አድርጎ ሰው ቤት አደረሰ በጌታ ኢየሱስ ቨርጅን ሆና ማግባትን ስለምትፈልግ ቨርጂኒቲ አክብሮላት እንዲጋቡ ሲጠብቃት እሷ የቸርች ትሪፕ ምናምን ብላ ሄዳ የተጎዳው እንዳገኘን ይባላል ግን እና I sent a friend request to his wife and now we become friends on Facebook ግን ምንድነው የሁሉ ፈጠራ ወሬ ምናምን ምን አስፈልገ ማመሰገንና he said እንግዲህ ይህንን ቤተሰብ ዘሩን ለማስቀጠል ያለሁት እኔ ብቻ ነኝ እንደምታውቁት Hi guys እንዴት ናችሁ ደህና ናችሁ ወይ እንግዲህ ዛሬም ተመልሰን መተናል ለሰላም በይ Hi ሁሌ መክፈቻና መዝጊያ ላይ መግባት አለብሽ ኦኬ ሶ ዛሬም በጣም ቆንጆ ታሪኮች ይዘንላችሁ መተናል ሶ stay ከኛ ጋር stay tuned እና 100ኛ ሰብስክራይበራችንን ጊቭአዌይ ሳንሰጣት ፎቶሽን እዚች ጋር እናስገባታለን መተሽ ኢንስታግራም ላይ እኛ ማዋራት ትችላለሽ ጊቭአዌይ ይኖርሻል ማለት ነው thank you so much አይ ስክሪንሾት አድርጊያታለሁ ኦኬ ከዛ ያ don't forget like ማድረጋችሁን share ማድረጋችሁን እና subscribe ማድረጋችሁን we love you so much ወደ ስቶሪያችን የዛሬውን አንድን ስቶሪ ወይ ዛሬት ገሪራ ዛሬ ወደ ታሪካችን ዛሬ ለምን እንዳልኩ እሺ ሃይ ደርባቦች እንዴት ናችሁ I met this guy Instagram ላይ በጣም ለረጅም ጊዜ ቴክስት ያደርግ ነበር ግን አልመለስለትም ከዛ የሆነ ቀን I went through his profile እና የውጪ ሀገር ፎቶዎች ናቸው ከዛ I accepted his request የውጪ ሲሆን አክሰፕት ያደረገች የሆነ ቀን ቦሌ ጋር አይቼሽ እንዴት ላውራሽ ብሎ ቴክስት አረገ በዛው ማውራት ጀመርን he told me ካናዳ እንደሚኖር ምናምን we keep talking ለአራት or 5 ቀን ከዛ let's meet up ተባባልንና አብረን ሻይ ጠጣን ከዛ ቀን ጀምሮ በየቀኑ ነበር የምንገናኘው ለሰርግ ነበር የመጣው we clicked በቃ አስተሳሰባችን ሃይማኖታችን ምናምን አንድ ነበር በጣም ስለ ብዙ ነገር እናወራለን ስለ ቤተሰብ ምናምን and I fall in love with him በ5 ቀን እና ስናወራ ከ3 ወር በኋላ ተመልሶ እንደሚመጣና ማግባት እንደሚፈልግ ከዚህ በፊት ገርልፍሬንድ እንደነበረችው ቨርጅን ሆና ማግባትን ስለምትፈልግ ቨርጂኒቲ አክብሮላት እንዲጋቡ ሲጠብቃት እሷ የቸርች ትሪፕ ምናምን ብላ ሄዳ ቨርጂኒቲ እንዳጣች እና እንዳረገዘች እና እንዳረገዘች እሱ ደግሞ እንደማያውቅና his family እሷን እንደ ልጅ ስለሚያዩት ለነሱ ሄዳ እንደተናገረች እና I don't think this is true ቆይ ገና ነው እና እነሱ ለሱ ስተት ነው ብለው እንዳስረዱት የሱ ፋሚሊ ነው ለሱ የሚያስረዱት እና በጣም እንደተጎዳ ነገረኝ ይሄን ሲነግረኝ እንባው ቅርር ምናምን እያለ ነበረ his family በጣም ስለሚወዷት የአንድ ቀን ስተት ነው እኮ በቃ አግባት ብለው እንደሚለምኑት ብቻ ልጅቷ ትወለድና 1 አመት ምናምን ሆኗታል እና his family በጣም ስለሚወዷት ሁሌ ቤት ፕሮግራም ሲኖር ይጠሯታል ከሱ በላይ ደግሞ የከበደኝ አባትሽ እሱ ነው ስላለቻት ባባ ብላ ነው የምትጠራኝ ዘቤቢ ምን ያህል ጊዜ ቢገናኙ ነው ባባ ብላ የምትጠራት ፕሮግራም መቼም ሰው ቤት ላይ በየቀኑ አይኖርም ግን ደግሞ አባትሽ እሱ ነው ስላለቻት ካላገኘች ለምን ትላታለች ኖ አይዲያ እና ዘቤቢ ሳሳዝነኛለች ሁሌ ሳያት ይሄኮ የኔ ልጅ ተሆን ነበር ላለው ብቻ ዘቢትሪያል በጣም ነው የጎዳኝ ይለኛልና I want someone ታማኝ ከኔ ጋር መሆን የሚፈልግ ሰው ነው ይለኛል ኦኬ በጣም አዘንኩለት አሳዘነኝ ብቻ ሚሄድበት ቀን ደረሰ በዛች ትንሽ ጊዜ ውስጥ በጣም ተቀራርበን ተዋደን ነበር ሊሄድ ሲል ማልቀስ ነበር የቀረኝ
አፍተር 3 መንዝ እኮ መለሳለሁ ብቻ ጌት ሬዲ ሽማግሌ ልኬ አብረን እንኖራለን እሺ ተባብለን ሄደ። ከዛ ፎር ማይ ፍሬንድስ አሳየኋቸው። በጣም ነው የሚያምረው ልጁ። the next day with my friends እያወራን ፌስቡክ ቼክ ሳረግ ፒፕል ዩ ሜይ ኖ ላይ የእሱ ስም መጣልኝ እና ፌስቡክ አለው ብዬ ከፍቼ አየሁት። የሆነ የድሮ ፎቶ ላይ የሆነች ታግ የተደረገች ልጅ አየሁና I went through her profile. I was shocked. Her profile is full of የሱና የሷ pictures. I kept scrolling እና guess what? I found የዛሬ 5 ዓመት ኢትዮጵያ መጥተው በሰርግ የተጋቡበት ፎቶ። እዛ ደግሞ ፕሮፖዝ ያደረገበትን ብቻ በጣም በትልቅ ሰርግ ነው የተጋቡት። I told you. You were right. እና ደግሞ their picture ሲያምር እና በስርዓት ነው አርግዛ ምናምን እና በስርዓት ነው አርግዛ ምናምን የወለደችው። ሌላ በጣም ልጅቷ ምንድነው ሌላ በጣም አልሄደች ብቻ ሌላ ቦታ ሄዳ አይደለም በስርዓት ነው የወለደችው መሰለኝ። ልጅቷ ተጋብተው ነው የወለደችው። ያ ሁሉ ሲነግረኝ የነበረው ውሸት ነበር። በጣም አዘንኩ፣ ደነገጥኩ እና ለጓደኞቼ ነገርኳቸው። ከዛ the pictures screenshot አድርጌ ላኩለት እና he said I can explain always ማታቂው ነገር አለ ሲለኝ ብሎክ አረኩት እና I sent a friend request to his wife እና we become friends on Facebook. This is good. ከዛ after 2 months ምናምን I think he saw ከሷ ጋር friends እንደሆነንና በአዲስ አካውንት አንቺ እኮ ስላልገባሽ ነው ምናምን የሚል ረጅም ቴክስት ላከልኝ። አልነገረቻትም ማለት ነው። I block him again. ከሆነ ጊዜ በኋላ it was Father's Day እና his wife Facebook ላይ ፖስት አደረገችው you are the best dad ምናምን ብላ እና ሁለተኛ ልጅ ወልዳለች። እኔም I moved on. I didn't say anything. After a year ምናምን I saw a text በጣም አይምሮዬ እየወቀሰኝ ነውና ሶሪ ከእግዚአብሔር መታረቅ አቃተኝ ብሎ ምናምን ላከ። ከዛ ምንም አላልኩም ብቻ all I want to say is እባካችሁ ከውጭ የሚመጣ ሰው ስታገኙ በጣም ተጠንቀቁ። Not everyone is kind as you think. ለትምህርት ከሆናችሁ ብዬ ነው። Thank you. ዋው እንትላላችሁ በጣም የምናሳዝነው ግን ምንድነው የሁሉ ፈጠራ ወሬ ምናምን ምን አስፈለገ? ላይክ ይሄ ሁላ ሳይሆን እኮ ማግኘት የሚቻል ነገር አለ። በቃ ከውሸቱም የሚያገኙት ሳቲስፋክሽን አለ መሰለኝ ከአንቺን ከማግኘት ውጪ። It's very funny like everyone nowadays have አንድ አይነት ታሪክ አይደል? በተለይ ከውጭ ከሚመጣ ሰው በጣም ተመሳሳይ ሁላ የሆነ ነው የሰው እና ግን አንማርም እኛ ሴቶች ደግሞ እናምናለን። we fall in love easily ቶሎን እኔም በሆነ እንደሷ ማሆነ ባይዘው አውጭ ካላያችሁ እንባ እየቀረረ አውርቶልሽ እንዴት ነው ወደዛው ማልቀሶ በኢየሱስ ሲያሳዝን ብለሽ እሷን ተሳድበሽ ምን አይነት ማለት ቸርች ዳውላብሽ ኦ ማይ ጋድ ብቻ እስኪ ለትምህርት ይሆናችሁ በጣም ያሳዝናል። አስተያየት ካላችሁ እንደዚህ አይነት ታሪክ ካላችሁ ላኩልኝ። እሺ ሁለተኛው ስቶሪ የቤተሰብ ነገር ነው። ሃይ ደርባቦች እንዴት ናችሁ? እንግዲህ this is my story። እኔና ባሌ ለ4 ዓመት ልጅ ለመውለድ እየሞከርን ነው። በእነዚህ ጊዜያት 2 ጊዜ ሚስካሬጅ አጋጥሞኛል። ልጆቼንም አጥቻለሁ። it has been በጣም ከባድ ጊዜ። ኢሞሽናሊ በጣም ተጎድቻለሁ። ግን ከእግዚአብሔር ጋር we are still hopeful። ሁሉም ማይ ፋሚሊ ያውቃል ስላለፍነው ከባድ ጊዜያቶች። ታናሽ ወንድም አለኝ እና በቅርብ ጊዜ he got engaged እና ለቤተሰብ ለማስተዋወቅና ቅልቅል ነገር ብለው ድግስ ተዘጋጅቶ ነበር። almost all our family እና የሷም ቅርብ ቤተሰብ ተጠርተው ነበር። ደስ የሚል ጊዜ ነበር። ወደ መጨረሻ ሰዓት ላይ my brother ተነስቶ ንግግር አረገ። ሁሉንም አመሰገነና he said እንግዲህ ይህንን ቤተሰብ ዘሩን ለማስቀጠል ያለሁት እኔ ብቻ ነኝ። እንደምታውቁት ቶሎ አያት ላረጋችሁ የቻልኩትን ሁሉ እጥራለሁ አለ። ፈገግ እያለ ሰውም ፈገግ አለ። በጣም ነበር ያዘንኩት። ምንም ሳልል አይኖረክ
ክሬዚ። ምንም ሳልል ፕሮግራሙ ሲያልቅ ቤቴ ሄጄ በጣም አለቀስኩ፣ አዘንኩም። ባለቤቴም በጣም አዘነ፣ ግን ምንም አላልኩትም። እሱ ይቅርታ ይለኛል ብዬ አስቤ ነበር፣ እሱም ምንም አላለም። I was disappointed። ከዛ after 3 months ደወለልኝና ትንሽ ብር ስለቸገራቸው ብር እንዳበድረው ጠየቀኝ። እኔም እምቢ አልኩት። ለምን ሲለኝ ባለፈው እንደዛ ሂዩሚሊየት አርገኸኝ እኮ ሶሪ እንኳን አላልከኝም አልኩት። እንዴ ቀልድ እኮ ነበር፣ በዛ ኩልፈሽ ነው እስካሁን አለ። I said yes። ከዛ ስልኩን ዘጋሁት። my parents especially my mom እንዴት ቸግሮት ጠይቆሽ ዝም ትያለሽ? በጣም አካበድሽ። ይሄን ያህል ማለት አልፏል፣ 3 months ሆኖታል፣ ምንድነው ነገር እያሉኝ ነው። እኔ ደግሞ as my brother ያንን ሁላ ነገርን እያወቀ እንዴት እንደዚህ አይነት ቀልድ መቀለድ አለበት? and also በሰዎች ፊት እያልኩ ነው። ልክ ነኝ ብላችሁ ታስባላችሁ ወይ? absolutely right። እኔም አላረገው by the way ለሴት በጣም ሴንሲቲቭ ቲንግ ማለት ልጅ ነው። ይሄ በዛ ላይ እንደዚህ እንደቀልድ ቤተሰቡን ዘሩን ማስቀጥለው ምናምን እንዴት ይባላል? ወለዱ ግን መውለድና ለመውለዳቸውን ቢነግሩን ጥሩ ነበር። አሁን ከረት ወልዳለች እግዚአብሔር ይሰጣታል። ግን እሱ ባለጌ። አይ ወለዱ ስልሽ ወንድም እየወለደ ተቸግረዋል። አይ ነው ልጅ ወለደች ከናታቸው። በኢየሱስ አይ እኔ እንደውም ጭራሹንም አላዋራውም። ሴም አይ ነው እኔ በጣም ሴንሲቲቭ ፓርቲ ልጅ ነው። እንዴ ሳልወልዳቸው ነው ጌታ ማሳስባቸው መቀለድ አልፈልግም። እንደዚህ አይነት ነገር አይባልም። ይባልና የማይባል ነገር ማለት ሁለተኛ በህዝብ ፊት ነው እንደ ቀልድ እንደነቀል ብቻዋን ራሱ አይባልም። እና ስፔሻሊ ደግሞ if he knows like miscarriage እንዳረጋት 2 ጊዜ ምናምን አይቀርም። የሱ የገንዘብ ችግር በልጦ አካበድሽ። እሷ እኮ ልጅ ነው ያጣችው። አለማግኘት ብቻ አይደለም ሁለቴ ሁሉ miscarriage actually አንዳንድ ቤተሰብ ደግሞ they don't understand እኮ if they don't understand me በቃ ይቅሩ ቤተሰብ እኮ ካልሆነ ያሉት እኮ ህዝብ ያሁሉ የሳቀው ሰው ያዋጣል። ባሏም ዝም አይላትም እንደው አዝና ራሱ ብትሰጠው እንዴ ትክክል ነሽ እናቴ። you did good bravo። ሶስተኛውን ስቶሪያችንን ደግሞ እኔ ነኝ የማነብላችሁ። ሄሎ ሌዲስ ብሎ ነው የሚጀምረው። ወንድ ነው ባለ ታሪካችን። ተመስገን የሴት ብቻ መጣ የተጎዳ ወንድ አገኘን ይባላል። ግን አይ ተደስቼ ይላል። I saw your live ቅድምና I want to share my story ይላል። ብዙ ጊዜ ሴቶች ናቸው ቪክቲም እና እኔ ወንድ ስለሆንኩኝ it might be different ግን I hope ያስተምራል ብዬ አስባለሁ። So I live in Colorado 36 ዓመቴ ነው እና 3 years ago ቴንደር ላይ የሆነች ልጅ ተዋወቅኩኝ። nowadays በጣም ብዙ ሰው ነው ቴንደር ላይ የሚተዋወቀው። do you know ቴንደር ግን ዴቲንግ ዌብሳይት እንደሆነ ታውቃላችሁ? ግን ኖርማል ሶሻል ሚዲያ መስሏቸው እንደ እኮ ዴቲንግ ዌብሳይት ነው። አይሆንም። የሰርጋቸውን ፎቶ ለጥፈው የሚገቡ ሰዎች አሉ። አይ ነው እኔ አልጠቀምም። እንዴት አወቃችሁ? ሰው ነገር ተግባባ ምናምንና we used to FaceTime the whole day አብረን ነው የምንውለው ማለት ይቻላል። she's cute እና ጸባያ በጣም ደስ ትል ነበረ እና ወደድኳት። after 4 months ወንድሜ ስለሚያገባ መጣለው ተባብለን ብቻ I had the best 4 months ever። በጣም እናወራለን። ሲደብረኝ ሲደክመኝ በጣም ታበረታኛለች። እና actually ሴት እኮ እንደዛ ናት። I loved her። ግን acknowledge የሚያደርግ ወንድ በገኘት I loved her በጣም በቃ ምንድን ለየት ያለች ሴት ናት። ብቻ ስመጣ አንድ ሻንጣቃ ለሷ ለብቻዋ ከፍዬ ነው ይዤላት የመጣሁት። so nice of you። ከዚህ ወንድሜ ስለሚያገባ ለፋሚሊ እቃ ማምጣት ስለነበረብኝ ብቻ ማማው ብቻ መምጫዬ ሊደርስ አንድ ወር ሲቀረኝ በጣም ቢዚ ሆነች። ስልክ ብዙ አናወራም እንደድሮ። what's happening ስላት my friend ልታገባ ስለሆነ እሷን ያገዝኳት ነው የምትለኝ። እኔም የማይደርስ የለም መምጫዬ ደረሰ መጣሁ። እኔ ፍራይዴ ነው የመጣሁት። እሁድ ለሶሽምግልና እንሄድ ስለነበረ ጊዜ አላገኘሁም።
ያመጣሁላትን እቃ ቤቷ አድርሼላት ሃይ ብያት በቃ መንዴ ኦር ሰንዴ ማታ ላይ መንዴ እንገናኛለን ወይ ሰንዴ ማታ የሽምግልና መልስ ቤት ፕሮግራም ስላለ ትመጫለሽ ተባብለን ተለያየን። she was very beautiful in person. I loved her even more. ተገናኙ? ቤቷ ሄዶ እቃ ሰጣት ያመጣላትን። that's so nice of him. ገና እንደመጣ ሄዶ መስጠቱ። so the story begins here. እሁድ ቀን ለሱ ሽምግልና ተልከን እኔ ከወንድሜ ፍሬንድ ጋር አንድ መኪና ውስጥ ነበርን እና የምንገባበት መንገድ ሉክስ ፋሚሊያር ለወንድሜ ጓደኛዬን ትላንት እኮ እዚህ ሰፈር መጥቼ ነበረ ለወንድሜ ጓደኛ ትላንትና እኮ እዚህ ሰፈር መጥቼ ነበር እያልኩ ስልኬን አውጥቼ አይ ኮልድ ሄር ዘጋችብኝና ቴክስት አረገች ሶሪ ቤብ አይ ካንት ቶክ አል ኮል ዩ ሌተር እንደማስበው ማታ ደውልልሃለሁ አለችኝ። እሺ ብዬ መንገዱን ማየት ጀመርኩ ግን ውስጤ በጣም ተጨነቀ። ዝም ብዬ ደነግጣለሁ ምናምን መንገዱ ቀጥ አድርጎ ሶፊት አደረሰ። በጌታ ኢየሱስ ማለት ብራዘር ያገባት ሰው ነው መሰለኝ አይ ዶንት ኖ ግን ትነግረው ነበር የጓደኛዬ አይ ዶንት ኖ we're hopeful እና መኪናው ቆመ። ረጅም ሰዓት ከመኪናው ሳልወርድ ቆየሁኝ። የወንድሜ ፍሬንድ መጥቶ አዩ ኦኬ ሲለኝ ነው የነቃሁት። ብቻ for a minute I thought I was dreaming ግን I'm not። ለካ ሽምግልናው እነሱ ቤት ሽምግልና የላከኝ ወንድሜ ለካ ለሷ ነው እንዴ እሱ ራሱ እንዴት እህት ምናምን የላትም ወይ ለእህቷ? አይ በቃ የላከኝ ወንድሜ የተላኩት ደግሞ ለሷ ነገር ነው። የተላኩት ደግሞ the woman that I love ሆና ተገኘች። ውስጤም ምን ብዬ ነግሬው ደና እንደመሆን ጠፋብኝ። ወንድማማቾን ብዙ ቢያወሩ ስለ ግን ፎቶ ምናምን አያሳዩም። እስከሚጋባ ድረስ አይነግርህም። ውስጤን ምን ብዬ ነግሬው ደና እንደመሆን ጠፋብኝ። በጣም ተናድጄ my entire life እንደዚህ አይነት ነገር ሴት ያረጋኛል ብዬ አስቤ አላቅም። እኔም ላይ ይደርሳል ብዬ አስቤ አላቅም ነበረ። ብቻ እንደምንም ብዬ ፕሮግራም አለቀ። ምግብ አነሳን። መርዝ ነው ያለኝ ምግቡ ራሱ በቃ እንዴት ልብላው። ምን ሄድበትን ሰዓት ኤክሳይትድ ሆኜ መጠበቅ ጀመርኩኝ። የማያልቅ የለም አለቀ። ይሄ ሁሉ ነገር ሲሆን ቦታው ላይ ከመገኘት ውጪ አንድ ቃል አላወጣሁም ካፌ cuz I don't know what to do next. after 3 weeks ደግሞ ሰርጋቸው ነበረ። አሁን ምንድነው የሚሆነው? እየቆየው ነው ብዙ ነገር የገባኝ። የዛኔ my friend ልታገባ ነው እሷን ያገስኳት ነው የምትለኝ it was for her own wedding እና ምን ላምጣልሽ ስላት ኦርደር ያደረገችኝ ፒጃማ ምናምን የሙሽራ ነበር የሚመሳስሉት። it all makes sense now። ወይኔ ጉድ ጌታ ፒጃማ ተለሰኑ ታስመጣ ብራይድ ለጓደኛዬ ነው ስላለች ይሄ ሁሉ ነገር ሲሆን ከዛ ጊዜ በኋላ ደውላ አታውቅም። እኔም አልደወልኩላትም። ለወንድሜም አንድ ነገር አልተናገርኩም። ብቻ I was lost። እንደዛ ያለ ሰርጉም ደረሰ። እኔም I pretend ምንም ነገር እንዳልተፈጠረ እና 2 ወር እዚህ ቆይቼ ወደ ሀገሬ ተመለስኩኝ። እነሱም አንድ ልጅ ወልደዋል። እና did I do the right thing ወይስ መናገር ነበረብኝ? አይ ግን she cheated emotionally አይደለም። ቆይ ኢሞሽናል ቺቲንግ ነው እንጂ ፊዚካል ቺቲንግ ካልነበረ ከሚናገር እንኳን አልተናገረ በቃ። እኔ ከብዶኛል። አንቺስ ብትሆኚ ግን እኔ ከባድ ነው። በቦታው ካልሆንሽ በጣም ከባድ ነው። አንደኛ ደርሷል ሰርጉ በቃ በቦታው ናችሁ እኮ ግን ካልሆንሽ በስነ ስርዓት you don't know what to decide። ደግሞ ምንድነው ችግሩ? ፊዚካሊ ያልተገናኙ ምናምን ያው she's cheating እኮ ግን ያው ያንን ነገሮች ምንም የተለየ ይሄ ፊዚካል ነገር ስላላረጉ ተናግሬ ለምን አበላሻለሁ ብሎ ነው የሚመስለኝ። ግን እድሉን ብታገኝ should have done it ጊዜ ቢኖራቸው ምናምን ነገር should እሱ ነገር ማለት በስማ ታድላት oh my god ስፒችለስ አረግሽኝ። በጣም ልክ ለሴት ሲሆን ስፒችለስ ምን ነው ነገር
you don't know what to say አሁን like እና አግብታ ወንድሙ እንደሆነ አውቃ she's living her life በቃ ዝም ማለት ነው ሲነካ ቀረ ግን ጥሩነቱ እንኳን እዚህ ሀገር የሚኖር ሰው አልሆነ ሰውየው ወይ ደግሞ ስለማይገናኝ ያደረገ ግን ምንም አትይም ሰርግ 3 አመት ቀር ለወንድምሽም እኮ ታስቢያለሽ አሁን ወይኔ ጉዴ ግን በቃ ከዚህ ሀገር ሁሉ ይመጣ አይመስለኝም ከዚህ በኋላ አይዞህ is all I can say አይዞህ you did the right thing ወንድምህን ከምትበጠብጠው ግን አሁን እቺ ሴትዮ አርፋ ተቀምጣለች we don't know እሱ ለጌታ አሳልፈ አይዞህ ዛሬው ስቶሪያችን እንግዲህ ይሄን ይመስል ነበር እኛም ደንግጠናል I hope እናንተም ደንግጣችኋል እና ሌላም ሼር ማድረግ የምትፈልጉት ስቶሪ ካለ እንደተለመደው በደርባባ ሲስተርስ ኢንስታግራም ፌስቡክ ቲክቶክ አካውንታችን መላክ ትችላላችሁ እና don't forget to subscribe እና ደግሞ 100 ሰብስክራይበር ገብተናል በአንድ ሳምንት ውስጥ it means a lot በእውነት እና 1000 ስትገቡ ደግሞ ለሁለት ሴቶች ጊቭ አዌይ እንሰጣለን ፕላስ ሳይዝ ሜክኦቨር ብዙ ነገር ነው ያለው ጸጉራችሁን ልብሳችሁን ሜካፓችሁን ጥፍራችሁን ኤቭሪቲንግ በእኛ ነው ስፖንሰር የሚደረገው ሶ ሰብስክራይብ ማድረጋችሁን እንዳትረሱ 1000 ሰብስክራይበር ስንገባ ነው ግን እና ለሁለት እድለኛ ሴቶች ነው የምናደርገው ሜክኦቨር ሾዋችንም በዛው ይጀምራል የዛኔ ይጀምራል በዛ ይቀጥላል we love you so much subscribing አሁንም ሰብስክራይብ አድርጉ ለሰዎች ሼር አድርጉ ሰብስክራይብ እንዲያደርጉ ሰፖርት ስለምታደርጉ እናመሰግናለን actually ሰብስክራይብም ሳይሆን ቲክቶክ ላይም ኢንስታግራም ላይም ፎሎ አድርጉን ሄዳችሁ እና we love you so much bye bye ነገሪዳ bye ciao